ሰላም ተማሪዎች እንዴት ናችሁ? እንግዲህ በዚህ ቪዲዮ አንድ ወሳኝ ነገር እናያለን ማለት ነው። እሱም ምንድነው የሚለውን ስነግራችሁ ማክሰኞ ማታ 1 ሰዓት ላይ የኢንትራንስ ኤግዛም ደግሞ የ12ኛ ክፍል ብሔራዊ ፈተና እንደተለቀቀ ይታወቃል። እናም ያለፋችሁ ተማሪዎች እንኳን ደስ አላችሁ እያልኩኝ አሁን ደግሞ በስፋት የምናየው ወድቀናል ለምትሉ ተማሪዎች ነው፣ ወይም ደግሞ ውጤት አነሰን የምትሉት ወይም ከ300 በታች አመጣን ለምትሉ ተማሪዎች እንዴት ነው ሪሚዲያል ማግኘት የምንችለው የሚለውን ደግሞ ሪሚዲያል በስንት ነው የሚወሰደው እንዴት ነው የሚለውን ደግሞ በዚህ ቪዲዮ ጠቅለል አድርጌ የምነግራችሁ ነው። በተጨማሪም ደግሞ 290 አካባቢ 290 ውስጥ ያመጣችሁ ተማሪዎች እንዴት ነው ትወድቃላችሁ ለ1 ነጥብ ለ2 ነጥብ የሚለውን ደግሞ በዚህ ቪዲዮ ምን እንደተባለና ምን እውነተኛውን መረጃ የማጋራችሁ ይሆናል ማለት ነው። በተጨማሪም ደግሞ አሁንም ይሄን ኦንላይን ኤግዛም ደግሞ ኢንትራንስ ስትወስዱ መጀመሪያ ላይ ሰርታችሁ ሁሉንም ማትስን ፊዚክስ ሁሉንም ሰርታችሁ በኋላ ማለት ነው ቀሏችሁ ራሳችሁን ኤክስፔክት ያደረጋችሁት ከ300 በላይ ራሳችሁን ኤክስፔክት ያደረጋችሁት ከ400 በላይ ራሳችሁን ኤክስፔክት የምታደርጉት ደግሞ ከ500 በላይ ከሆነ ደግሞ ያገኛችሁት ውጤት ካልተጣጣመ እንዴት ቅሬታ ማቅረብ እንችላለን የሚለውን ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። እንደውም ደግሞ ቅሬታ ስናቀርብ በምን ቋንቋ ነው የምናቀርበው የሚለውን ደግሞ ማለትም በአማርኛ ወይም በኦሮምኛ ወይም ደግሞ በእንግሊዘኛ ነው የሚለውን ደግሞ አንድ በአንድ የምነግራችሁ ይሆናል። ይሄን ቪዲዮ ላይክ፣ ሼር እና ሰብስክራይብ በማድረግ ጀምሩ። በመጀመሪያ ደረጃ ሪሚዲያል ምን እንደሆነ ልንገራችሁ፣ ወይም ደግሞ ለምን ለተማሪ ተሰጠ፣ ለምን በየአመቱ እንደዚህ ሪሚዲያል ተሰጠ የሚለውን እናያለን ማለት ነው። እሱም ከ200 በላይ የመጡ ተማሪዎች ደግሞ የሚማሩበት ሲሆን ወይም ደግሞ ያው አናውንስ አልተደረገም ማለትም ከስንት በላይ የሚለው ከ220 ይሁን ከ210 ይሁን ወይም ከ200 ይሁን አሁን ለ2018 አልታወቀም። አሁን ይለቃሉ ማለት ነው። ግን ምንድነው ተማሪዎች ራሳቸውን እንዲያሻሽሉ ራሳቸውን በማሻሻል ለየት ያለ ለሪሚዲያል ብቻ የሚሆን ኤግዛም ይሰጣል ማለት ነው። ያን ኤግዛም ከወሰዱ ልክ እንደ ማንኛውም ተማሪ ወደ ዩኒቨርሲቲ ገብተው ፍሬሽማናቸውን ወስደው ይቀጥላሉ ማለት ነው። ዩኒቨርሲቲ ትምህርታቸውን ይቀጥላሉ። ከዛ በኋላ ታዲያ እንግዲህ ወደ 300 የሚቀርብ ለጥቂት የወደቁ ተማሪዎች በጣም ብዙ ናቸው። እንግዲህ ሪሚዲያል ዘንድሮ በጣም ይበዛል ማለት ነው። ስለዚህ የዘንድሮ ዓመት ነጥብ የሚወስዱበት ወይም ደግሞ ሪሚዲያል የሚወስዱበት ነጥብ ትንሽ ከባለፈው ዓመት ከተለመደው ለየት ያደርጋሉ። እንደውም ደግሞ ትምህርት ሚኒስቴሩ እንዳለው ወይም ደግሞ ብርሃኑ ነጋ እንደተናገረው ያው ሪሚዲያል ይሄ እኮ ግዴታ አይደለም ብሎ ተናግሯል። ማለትም ግዴታ ሪሚዲያል መኖር አለበት ሳይሆን በየአመቱ ሪሚዲያል አይቀርም የሚባል ነገርም ተሰምታችሁ ሊሆን ይችላል። ወይም ደግሞ ሪሚዲያል ይቀር ይችላል በዚህ አመት ምናምን የሚባል ነገር ወሬ ሰምታችሁ ሊሆን ይችላል። ሪሚዲያል ደግሞ አይቀርም የሚባል ነገር ግን ሪሚዲያል እነሱ ምንድነው ያሉት? ሪሚዲያል ቀጣይነት የለውም ማለት ሪሚዲያል በየአመቱ ተማሪዎችን ድል እየሰጡ ሳይሆን እያስቀራል የሆነ ሰዓት ላይ ማለት ነው። አሁን በቀጣይ አመት ሌላ ነገር ልታዩ ትችላላችሁ፣ ግን ዘንድሮ ይቀራል አልተባለም። ሪሚዲያል ይኖራል። እሱም ደግሞ አናውንስ ያደርጋሉ ማለት ነው የሚወስዱበትን ነጥብ። ስለዚህ ተማሪዎች ራሳቸው እንድትዘጋጁ ከወዲሁ ማለት ነው። ሪሚዲያል የሚማር ተማሪ 1 አመት ወደኋላ ዘየት ይላል እንጂ ከዛ በኋላ ያለው ነገር እንደውም ቀጥታ ካለፈው ተማሪ ይበልጣል ማለት ነው። እውቀት ያገኛል፣ ምን እንደሚመስል ያገኛል ማለት ነው። ቀጣዩ ትምህርት ወይም ደግሞ ዩኒቨርሲቲ ፍሬሽማን ሲወስድ ጊዜ ምን እንደሚያጋጥመው በጣም እውቀት ያገኛል ማለት። ስለዚህ እንደውም ሪሚዲያል ተማሪ 1 አመት ትንሽ ዘየት ይላል እንጂ ከኖርማል ከሚገቡት ኖርማል ከሚያልፉት ተማሪዎች ምንም አይለይም ማለት ነው። ብዙ ሰዎች አመለካከቱ የተለየ ስለሆነ ማለት ነው። ቀጣይ ደግሞ የምናየው የማለፊያ ነጥብን የተመለከተ ይሆናል ማለት ነው። ባለፈው አመት እንዳያችሁት ወይም ደግሞ 2017 ላይ እንዳያችሁት የማለፊያ ነጥብ ተቀንሷል። 297 አካባቢ አድርጓል። 3 ነጥብ ቀንሷል። ይሄ ነጥብ ራሱ ስንት ተማሪ ያሳልፋል? በጣም ብዙ ተማሪ ያሳልፋል ማለት ምክንያቱም 298 ነጥብ ምናምን የወደቁ ተማሪዎች ስላሉ እነዚህን እድል ሰጥቷቸዋል ማለት ነው። ስለዚህ ዘንድሮ ደግሞ በጣም ሊቀነስ ይችላል። እንደውም አሁን እየበጡ ባሉት መረጃ 100% ከኦፊሻል ፔጃቸው ላይ ወይም ደግሞ ኦፊሻሊ ተናግሮ ሳይሆን ወደ 280 የሚጠጋ ይሆናል። ወደ 280 ይጠጋ ይችላል። 290 አካባቢ 280 በላይ ያመጣችሁ ተማሪዎች አሁንም ተስፋ እንዳቆርጡ ተዘጋጁ ማለት ነው። ማለትም እንደወደቃችሁ ራሳችሁን መቁጠር የለባችሁም ኦፊሻሊ አናውንስ እስኪደረግ ድረስ ማለት ነው። ሪሚዲያል እንደምታገኙማ እርግጠኛ ናችሁ፣ ግን እንደዚሁ ራሱ ልታልፉ ትችላላችሁ፣ ሊቀነስ ይችላል የሚል መረጃ ሰምቻለሁ ማለት ነው። ስለዚህ ይሄ ኦፊሻሊ 100% እውነት አይደለም ምነግራችሁ፣ ወይም ደግሞ እንድታስተውሉ ፈልጋለሁ። ልብ አድርጉ፣ ኦፊሻሊ አይደለም። ኦፊሻሊ ሲለቀቅ ቪዲዮ ሰራላችኋለሁ። ኦፊሻሊ በስንት እንደወጣ ሲደገር ማለት ነው፣ በስንት ማለፊያ ምናምን እንደተባለ። ግን ኖርማሊ 300 ነው። ኖርማሊ 300 ከ300 በላይ ያመጣችሁት ልጆች አልፋችኋል። ግን ከዛ በታች ደግሞ ታይቶ ይቀነሳል። አሁን ገና ዩኒቨርሲቲዎች ምናምን ግምገማ ይደረጋል ምናምን፣ ከዛ በኋላ ነው ተቀነሳ የሚደረገው። ስለሆነ ራሳችሁን አዘጋጁ፣ ተስፋ እንዳትቆርጡ ማለት ነው። እናንተ በቀጣይነት ደግሞ ኮምፕሌን የምታቀርቡት ወይም ደግሞ ቅሬታ የምታቀርቡት እንዴት ነው የሚለውን ሰፋ ባለ መንገድ ልንገራችሁ። ዛሬ ጧት ቼክ አድርጌ ኮምፕሌን የምታቀርቡበት አንአቬለብል ይል ነበረ። ኮምፕሌን ማቅረቢያ ወይም ደግሞ ቅሬታ ማቅረቢያ ቦታ
አሁን ደግሞ ቪዲዮ የሚለቅበት ጊዜ ሳየው አሁን ቼክ አድርጌ ነበር ይህን ቪዲዮ ከመስራቴ በፊት እነዚህ ስለዛ አቬለብል አድርጓል ማለት ነው። ማቅረብ ይቻላል። እንዴት ነው የምታቀርቡ የሚለው መጀመሪያ ራሳችሁን ትገመግማላችሁ ማለት ያመጣችሁትን ከስድስቱ ምን ላይ ቅሬታ እንዳላችሁ ማቅረብ ትችላላችሁ። በሳብጀክቱም ላይ ነው ወይም ደግሞ ሎው ስኩዌር ላይ ነው ስም ተሳስቶ ነው የፈለጋችሁትን ነገር ቅሬታ ማቅረብ ትችላላችሁ። ነገር ግን ሎው ስኮር የሆነባችሁ ወይም ደግሞ ነጥብ ለተሳሳተባችሁ ሊሳሳት ብላችሁ ኤክስፔክት የምታደርጉት ሪቪው ይደረጋል እኮ እንደገና ኤግዛማችሁ በእናንተ ኮድ ተገብቶ እናንተ የመለሳችሁ ጥያቄ ምናምን ገና ሪቪው ይደረጋል ማለት ነው። ከእንደገና ሪቪው ይደረግላችኋል። ያው ትክክል ከሆነ በዚሁ ይቀመጥላችኋል። እንዳላችሁ ደግሞ የሆነ የሚሳሳት ነገር ካለ ይስተካከልላችኋል ማለት ነው። ስለዚህ ቅሬታ የምታቀርቡት እንግዲህ በእንግሊዝኛ ነው የምትጽፉት። ኦልሬዲ እንግሊዝኛ ሳብጀክት ሁሉም የምትማሩት በእንግሊዝኛ ስለዚህ እንግሊዝኛ ነው መሆን ያለበት። ምክንያቱም ያው ሁሉም አንዱ አማርኛ አንዱ ኦሮምኛ አንዱ በሌላ ቋንቋ ከሆነ እንዴት ነው የሚባለው? ዌብሳይት ስለሆነ አንድ ላይ ቼክ የሚደረገው። ስለዚህ ኮምፕሌን ማድረግ የምትችሉት በእንግሊዝኛ ነው የምትጽፉት ማለት ነው። አጻጻፋችሁን ግራመራችሁ ምናምን አስተካክላችሁ ምን ታደርጋላችሁ ማለት ነው። እዛ ላይ ፔስት ማድረግ ትችላላችሁ፣ ወይም ደግሞ ቻት ጂፒቲ ተጠቅማችሁ ራሱ ማድረግ ትችላላችሁ ማለት ነው። ኮምፕሌናችሁን በስርዓት አፖሎጃይዝ በተሞላበት መንገድ ታቀርባላችሁ ማለት ነው። ከዛም በኋላ ሰሚት ትሉታላችሁ። ሰሚት ካላችሁ በኋላ በቃ አለቀ። ከዛ ሪቪው ይደረጋል። እስከ 5 ቀን ነው እስከ 6 ቀን በኋላ እስከዛ ይዘጋል። እስከዛ ነው ማቅረብ የምትችሉት ማለት ነው። ማለትም እስከ ቅዳሜ ምናምን መሞከር ትችላላችሁ ማለት ነው። ስለዚህ እናንተ ደግሞ ቼክ ታረጋላችሁ በሁለተኛው ቀን ወይም ደግሞ በለቀቃችሁት በአንደኛው ቀን ቼክ ታረጋላችሁ ማለት ነው ገብታችሁ። እንደዛ ከሆነ ኦልሬዲ በቃ ምንም ማድረጋችሁም ተቀብሎ መቀበል ነው ማለት ነው። ያገኛችሁትን ውጤት እንደዚህ ነው ኮምፕሌናችሁ የምታቀርቡት ማለት ነው። በቀጣይ ደግሞ የምናየው 299 ነጥብ 298 ምናምን ያመጣችሁ ተማሪዎች አይ ሆፕ አትወድቁም። ምክንያቱም ባለፈው ዓመት ተቀንሷል፣ ዘንድሮም አይቀንስ። ምክንያቱም 90 ነጥብ ተብሎ እንግዲህ እነሱ አሁን ገና እንትን ያደርጋሉ፣ ገና አናውንስ ያደርጋሉ፣ ገና ያወጣሉ፣ መረጃ ይለቃሉ የሚያልፉበትን ምናምን ወደ የታወቀ ነው የሚያልፉበት እኮ። ግን ሊቀንሱ ከቻሉ ወይም ደግሞ አዲስ ነገር ካለ አናውንስ ያደርጋሉ ነው እያልኩ ያለሁት። ስለዚህ እንደዛ ከሆነ እናንተ ልታልፉ ትችላላችሁ። ፐርሰንታችሁ እንግዲህ 50-50 ነው። ኦኬ 50-50 ነው። ስለዚህ እናንተ ኦልሬዲ እንዳለፋችሁ ነው የሚቆጥረው። ግን ያው እንደዚህ የሚቀጥል ከሆነ እንደወደቃችሁ ነው የሚቆጠረው። እንደወደቃችሁ ነው እኮ የሚቆጠረው። ግን ሌላ አዲስ ነገር የሚጨምሩ ከሆነ ዩኒቨርሲቲዎች ምናምን ነገር ላይ አዲስ ነገር ከወጣ ተማሪዎች እንደዚያን ነገር ስለሆነ ምናምን ተብሎ የሆነ አዲስ መረጃ ሊወጣ ስለሚችል እንደባለፈው ዓመቱ ልታልፉ ትችላላችሁ። ተስፋ እንዳቆርጡ እናንተ ማለት ነው። ስለዚህ ያለው መረጃ ይሄ ነው። ሙሉ በሙሉ ቀረ የምትሉት ኮሜንት ላይ አሳውቁኝ፣ ወዲያውኑ መልስላችኋለሁ። መልካም እድል።